የአብይ ጾም ሰባተኛው ሳምንት ሊቆዲሞስ ይባላል። ይችን አጭር ግጥም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሊቆዲሞስ የሚባል የአይሁድ መምህር ነበረ በእውነት የሚኖር በክብር የኦሪትን መጽሐፍ ሕግን የሚያስተምር በዘመኑ ሁሉ የሚታመን ምሁር። የኢየሱስን መምጣት ታምሩን ሲሰማ ሄዶ ይማር ነበር ዘውትር በጨለማ። አይሁድ እንዳያዩት ሆኖ በትሕትና ተግቶ ይማር ነበር በቀና ልቦና። ጌታችን ወንጌልን መንግሥቱን ሲያስተምር ጥያቄን ጠየቀ ነበርና ምሁር። የሰው ልጅ ዳግመኛ እንዴት ይወለዳል? ከእናቱ ማኅፀን እንደምን ይገባል? እነሆ ንገረኝ ብሎ ጌታን ቢጠይቀው በረቀቀ ጥበብ ሚስጥሩን ነገረው። በእውነት ታመነ እርሱን ተከተለው፣ ከመስቀሉ አውርዶ በክብር ገነዘው ብሎ የገለጸው ያሬድ አባታችን አስፍቶ የጻፈው ቀምሮ ዕለቱን አስፍቶ ጻፈልን ቀምሮ ዕለቱን። እችን አጭር ግጥም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።